ብሩኬና ሀይሚ ግን ምን ሴጣን ነው የገባባችሁ? ብስማምባ እናንተ በምትነጋገሩት የኛ ልብ መድማት፣ እናንተ በምትነጋገሩት የኛ ማልቀስ። እንዴ ኧረ ተው፣ ኧረ ተው። ይሄ የሁለታችሁን ባህሪ አይደለም፣ እናውቃለን። ሀይሚ ምን አይነት ልጅ እንደሆነች እናውቃለን። ለብሩክ ቀና ብላ መልስ የማትሰጥ ልጅ ናት። ይሄ ድራማ እናውቃለን። ብሩክም እንዴት ሀይሚን እንደሚያከብር እናውቃለን። ግን አሁን ለኦዲየንስ እኛ የምታስተምሩን ያሉት እኮ እንደዚህ ተባባሉ፣ አትከባበሩ እያላችሁ ነው። እንደዛ ነው። ኧረ ተው እውነት እንዴ! ኧረ ተው። ሙሽዬን የመሰለች እናት አለች፣ ጋሽዬን የመሰለ አባት አለሽ፣ ወንድሞችሽ፣ እህትሽ። ኧረ ተው፣ ኧረ ተው። እንደው እኛ እንደዚህ የሆነ ቤተሰብ እንዴት ነው የሚሰማው? እናንተ በምታረጉት ነገር በርግጥ ለቤተሰብ ነግራችሁ ነው፣ ግን ብትናገሩም እኮ እስቲል እያወቅን እኛ እናውቃለን፣ ግን እያወቅን ራሱ ልባችን ፍስስ ይላል። ግን እማያውቁ አሉ፣ የሚያለቅሱ፣ የሚታመሙ፣ የሚጨነቁ ምን የሚሉ አሉ። እና እነሱንም እስቲ ታሳቢ ታደርገዋል። እኔ ልንገራችሁና እኛ የእናንተን መለያየት ስለማንፈልግ የኦዲየንሱን እንትን ስለምታውቁ ሁሌ መታችሁ ተለያየን፣ ሁሌ መታችሁ ተለያየን፣ ሁሌ መታችሁ እንደ ራሳለቻችሁም እንደ ያረተው ይደብራል። ማርያምን ይደብራል። ስልት ቀየር አድርጉ፣ ስልቱን ቀይሩት። እንዴ ገና ለገና ኦዲየንስ እኛን በጣም ስለሚወደን እኛ እንድንለያይ ስለማይፈልግ በቃ እንዲያለን አይምሮ እንዴ እኛም አይምሮአችን ተነካኩ። በቃ ደከመን፣ አይምሮአችን ዞረ። በቃ መታችሁ ተለያይተናል፣ ተለያይተናል። እንዴ ኧረ ይደብራል እውነት። እኔ ልንገራችሁ ሀይሚና ቡራ ማለት ነው አሁን ወደ 2ኛ ዓመት እየሄዳችሁ ስትፈታተኑ ማለት ነው። አንድ ቀን የፈተና ውጤት ለኦዲየንስ አሳይታችኋል? ኦዲየንሱ እንደዚህ ደክሞልናል፣ ቴንኪው፣ ይኸው የፈተናችሁ ውጤት፣ የተፈተናችሁን ውጤት ኦዲየንስን እናስደስት ብላችሁ ለኦዲየንስ ከእናንተ ምን እንደሚጠብቅ ታውቃላችሁ? አርጋችኋል። ብቻ ፈተና ሀይሚ በተራዋ ትፈትናለች፣ ብሩኬ በተራው ይፈትናል። ዛሬ እኔ ሀይሚን ልፈትን። ይኸው በሴሚስተር ውጤት አለ፣ የፋይናል ውጤት አለ። ተማሪ ነው፣ ሁላችንም ተማሪ ሆነን እና ያሳለፍነው። የሴሚስተር ውጤት አለ፣ የፋይናል ውጤት አለ። እናንተ የሴሚስተር ውጤት አላየን፣ የፋይናል ውጤት አላየን። እስቲል ይኸው ወደ 2ኛ ዓመት እየሄድን ነው። እስቲል ፈተና ነው፣ እስቲል ጭቅጭቅ ነው። እና ኧረ ተው፣ ሐራም ነው፣ ሐራም ነው። እውነቴን ነው እንዴ! አንድ ዋን ስቴፕ እኮ ማሳየት አለባችሁ አይደለ እንዴ? ይሄው የአመት ውጤታችን አንድ ስቴፕ ሄዳችሁ ይሄው ኦዲየንሱ ደስ ይበላችሁ። ኦዲየንስም እኮ ይረጋጋል። ኦዲየንስ ድካም ብቻ ሆነ ለእናንተ ድካም ብቻ በቃ ኦዲየንሱ በቃ እውነት እንዶ ጨረቃ ፋሚሊ እውነቴን ነው። እንዲህ ስንት ምርጥ ስንት የዋ ስንት ለእናንተ እድገት ማይሆነው ነገር የለም። አሁን ግን ደክሞታል፣ ሁሉም ሰልችቶታል። እውነት ሰልችቶናል፣ ከኔ ጭምር ሰልችቶናል። ግን እንደዚህ አትሆኑ። እውነት ሰው ወደደኝ ብላችሁ ብዙም እንደዚህ መሆን ጥሩ አይደለም። አበሻ ደግሞ ሲወድ ወደደ፣ ሲጠላም ደግሞ እንትና ሚኪ ፕራንክ የሚሰራውን አይታችሁታል እንዴት እንደወደቀ። እንደሱ ሰው ህዝብ የሚወደው እንደሱ የሚታይለት ዩቲዩብ ነበረ። ወድቀዋል። እነ ሳምሪና እንትና ሳምሪና ማነው ባሏ እንደዛ ሰው ሲወዳችሁ በዛው ልክ ደግሞ ይጥላችኋል። አሁንም ምንም እይታችሁ እኮ ቢያድግ ደስ ይለናል። እይታው ስላለ ችግር የለውም፣ ይጠቀሙ፣ ይስሩ። ምን እይታው ምን ያው ነው። ብቻችሁን ውሃ ብትረጫችሁም እይታው ይሄ ነው። ሰበሰባችሁም ይሄ ነው። ምንም በእርግጥ ለጓደኞቻችሁ ልትጠቅሙ ነው። ስለ ኦዲየንስ ኬር አይሰጣችሁ። ለጓደኞቻችሁ ማሳደግ ነው። አንተም ለጓደኛ ማሳደግ ነው። ያው ነው እናውቃለን። ግን ለጨረቃ ፋሚሊ ይሄ አይገባም። እውነቴን ነው፣ እውነቴን ነው። ሙሽዬ እድሜሽ ይርዘም፣ ጋሽዬ እድሜያችሁ ይርዘም። እኛ ቤተሰቦቻችን የቤተሰቦቻችሁ ውጤት ናቸው። ቤተሰቦቻችሁን በጣም ነው የምንወደው። በዚህ አጋጣሚ ቤተሰብ የምትዘቀዝቁ እግዚአብሔር ልቦና ይስጣችሁ። ቤተሰብ ጋር አይኬድም።
ግን ሀይሚና ቡራ ወደ ልባችሁ ተመለሱ። ተለያየን እያለ አታድርጉን። ሀይሚ ደግሞ ምን ሆነሽ ነው? ሀይሚዬ የኔ ውድ፣ የኔ ስማርት፣ የኔ ጨዋ፣ ይህ አይደለም ባህሪሽ፣ እናውቀዋለን። ግን ለስራም ቢሆን ተይ፣ ለኦዲየንስ ልብ ትንሽ እየራራሽ ቡራዬም የኔ አባት እንዴ፣ ለኦዲየንስ ልብ እየራራችሁ ስትነጋገሩ እኛ እንደማለን። እናንተ ያው ነው የታወቀ ነው፣ ያው እዛው ጋር ነው እንትን ብለን፣ ግን እኛ እንደማለን። እውነቴን ነው። እኛ እንደማለን እንቆስላለን። እንዴ አታስቡም እንዴ? አራት ልጆች እኮ ገና አሉ። ልጆቹ ነገ አባቴና እናቴ እያሉ ኧረ ተው እንዴ! እነዚህ ልጆች የጥላችሁ ነው ተለያየን እያልሽ እየመጣችሁ እሱም በቃኝ ይላል፣ አንቺም በቃኝ ትያለሽ። እኛ ምን አረግን? ተው አታሰቃይ። እንዲሁም እንኳን ቢበቃችሁ ለኦዲየንስ ልብ ብላ ለኦዲየንስ ተስፋ መስጠት ነበረባችሁ። እናንተ ጭራሽ ኦዲየንስን ተስፋ ቁረጥ ነው መሰለኝ የምትሉት። በቃ ኦዲየንስን በእውነት ተው። ግን እኔ አንድ ቃል ትዝ ብሎኝ ነው ሙሽዬ የሆነ ቃል የተናገረችው ነገር ነበረ። አሁን እችን ቃል እየመዘዛችሁ ስለምታም ሙሽዬ የሆነ ቃል ተናግራለች። የመጨረሻ ሀይሚና ቡራን እንትን ስትላቸው ማለት ነው። ፕራንክ ሀይሚን ሲያረጓት ቡራና ሙሽዬ ፕራንክ ሲያረጓት የመጨረሻ ምን ብላለች? የሆነ ቃል ተናግራለች። በቃ ለዛ ነው። ስለዚህ ኦኬ መስራት አለባችሁ፣ እናውቃለን። አሁን እየተጠቀማችሁ አይደለም ነው ምለው። እኔ እየተጠቀማችሁ ቢሆን አንደኛ እኔ ነበር መደግፈው። ለምን ሙሽዬ ያለችውን ሰምቻለሁ። እኔም ለእናንተ እሱን ነው የምመኘው፣ እሱን ነው የምጠብቀው። ግን ምን እንደሆነ ታውቃ እየተጠቀማችሁ አይደል። አሁን 3 ቤት ነው የምትሰሩት። ሌላ ጊዜ ግን ዛሬ በሀይሚ ቤት ነገ በአንተ ቤት ሲሆን ያው ነው እይታው ያው ሆኖ፣ አሁን ግን በ3ኛ ቀን እየዘለላችሁ ነው የምትሰሩት። ስለዚህ ያ ደግሞ ለእናንተ ብዙ ጥቅም የለውም። ለእናንተ ምንም ጥቅም የለውም። እኛ እኮ ሂሳብ እናሰላለን። የእናንተን ጥቅም እኮ እኛ እናውቃለን። ስትጠቀሙ ደስ ይለናል። እመቤቴን ስትጠቀሙ ደስ ይለናል። ግን አሁን ጥቅም ስናሰላው ጥቅም የለውም። ለእናንተ ጉዳት ነው ያለው። እናንተ አሁን ለእነሱ እየጠቀማችሁ ነው ያለው። ሁሌ ደግሞ ለሰው እየጠቀማችሁ አይደብርም? ራሳችሁን እንትን እያላችሁ ዝቅ እያረጋችሁ ሙሽዬ የተናገረችውን ቃል ቪዲዮ ላይ ሄዳችሁ ከፈለጋችሁ ብሩኬ ተረሳለ ሄዳ አዳምጠው። ሀይሚም ከረሳሹ ሄደሽ አዳምጪው። መጨረሻ ላይ ሙሽዬ የተናገረችው ነገር አለ። እንደዛ ከሆነ ደግሞ እናንተ አሁን ተጠቃሚ አይደላችሁም ነው እኛ የምንለው እኮ። ኦዲየንሱ ብሎ ተጠቃሚ አይደላችሁ። ተጠቃሚ ብትሆኑ ኦዲየንሱ ይችላል፣ ችግር የለበትም። ግን የእናንተን ጥቅም ነው የሚፈልግ። ደህና ጌም እየተጫወታችሁ ብር እየተገኘ ዩቱቡንም እየሰራችሁ ግን ገና ለገና ቲክቶክ ላይ ጌም ስለተጫወታችሁ ስንት ምቀኛ መጥቶ ነበር። በዛ ጊዜ ስንት ምቀኛ መጥቶ ነበር። እንዴት ከሁለቱም ይጠቀማሉ ብለው ግን እንደምንም ብለው ይኸው ይሄ ነገር መጣ። ቲክቶክም ጌሙን አቋረጣችሁ። ስንት ሰው ጊፍቱን ገዝቶ ምን ብሎ ሲጠብቃችሁ በዛው ዋሽታው ይሄው እስካሁን ወር ሊሞላ ነው። አንድ ፍራንክ በወር ቀየረችው። በወር የቀየረችው ጀግና ናት። እንግዲህ አንድ ፍራንክ በወር ቀይረዋለች። እቺ ጀግና ናት፣ የስራ ሰው ናት፣ እናውቃለን። የስራ ሰው ግን አሁን አስተማሪም ነገር የለውም። እናንተም ተጠቃሚም አይደላችሁ። ኦዲየንሱንም በሽታ ላይ ጣላችሁ። ኦዲየንሱም ድብድብ ላይ ነው። ይበቃችኋል ባይነን፣ ይበቃችኋል። ይሄ ይበቃል። ስለዚህ እባካችሁ ወደ ልባችሁ ተመለሱ። ወደ ልባችሁ ተመለሱ። መታችሁ ተለያየን አትበሉ። እስቲ እንትን እንኳን ቢሆን እንደዚህ ነው ይባላል እንዴ? ኧረ የሰው ልብ አትስበሩ። የሰው ቀልብ እንባ ጥሩ አይደለም ለእናንተ። ጎርፎ ነው እንዳይወስዳችሁ። እመቤቴ ማርያም ትጠብቃችሁ። የቤተሰቦቻችሁ ጸሎት ይጠብቃችሁ እንጂ የሰው እንባ ጥሩ አይደለም። በእውነት እያለቀሱባችሁ ነው። በጣም እያለቀሱ በጣም እያዘኑባችሁ ነው። የሰው እንባ ጥሩ አይደለም። ስለዚህ የቤተሰቦቻችሁ ጸሎት ይጠብቃችሁ ነው የምለው እና እባካችሁ ወደ ራሳችሁ ተመለሱ። አንቺ ስለ ዳኔ አያገባሽም። ብሩኬም ረጋ በል። በመነጋገር ድብድብ ለማንም አይሰራ፣ ለማንም ጥሩ አይደለም የኔ አባት። እሺ እግዚአብሔር ልቦናችሁን ይመልስላችሁ። እንግዲህ እኛም እንጠብቃለን። ተስተካክሎ እንደምትመጡ ተስፋ እናደርጋለን። የአራት ልጆች አባትና እናት
ተው።